ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። ይኸው ፀጉር እየሰራው ነኝ። እናንተ ሁሌ በፀጉር ቤት እየሄዳችሁ ብር እየከፈላችሁ ከጊዜው ጋር እንግዲህ መሄድ አልቻለንም። ስለዚህ ቤት ውስጥ ራሳችን እንደዚህ አድርገን ውበት ሳሎን ፈጥረን እንደዚህ አድርገን መስራት ነው። እዩ እንግዲህ ይኸው ፀጉር ቤት ከዚህ በላይ ምን ያደርጋል? ምን ይሰራል? እንደዚህ ነው እሱ የሚሰራው፣ እነሱ የሚሰራው እቺን ሰርቶ አሁን ብር ይበላሉ። አሁን እዚህ ጋር አሁን ቤት ውስጥ ይሄንን ከሰራ ለማን ነው ብር የሚከፈለው? እጠቀማለሁ ለራሴ ማለት እዩ ጉዱን ጌታ። አንዳንድ ጊዜ እንደዚህ መጠቀም አለብን። እንግዲህ ኑሮ በዘዴ ነው። ወይኔ በላቸው እያቸው እንግዲህ እያቸው እንግዲህ እያቸው እያያችሁ በእውነት እንደዚህ ያርጋችሁ ለራሳችሁ እንደዚህ አንዳንድ ጊዜ ቤት ውስጥ የራሳችሁን ፀጉር መስራት አለበት። ሁሌ ብር 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 የት ይደርሳል? ቆይ እነኝ የገረመኝ ብር የት ነው የሚደርሰው? እስቲ እንዴት አድርገን እንደሚሰራ ተመልክቱ። እንግዲህ ትናንት የታጠበ ፀጉር ነው እና በጣም ጠንካራ ነው ደግሞ የኔ ፀጉር። በስተሻው አልተበጠረም። ለዛ ነው እንደዚህ የሚሆነው። እዩ እንግዲህ ጉዱን እዩ። እንግዲህ ከእናንተ የተደበቀ ነገር የለም። ከእናንተ የተደበቀ ማንነት የለም። ስለዚህ ፀጉሯ ትንሽ ቢሆንም ትልቅ ቢሆንም ይኸው እያያያችሁ ነው። ይኸው ይህንን ሰርቶ ብር ይወስዳሉ። እኛስ ይሄስ እስከ ፀጉር ቤት ልጆች እቺትን ይድፋት እያሉ ናቸው። እሱንም እኛ ሰርተን እየበላን ምቀኛ ለሬሳ አይጠፋም ስለው ሰው እንደሚባል እቺ ምቀኛ እየሆነች ናት እያሉ ናቸው። እስካሁን እንግዲህ ምን ይደረጋል? ኑሮ ነው። ኑሮ በዘዴ ነው ይባላል አይደለም ውዶች? እንደዚህ አይደለም ኑሮ በዘዴ። አይፎንም ወጥቷል። ከዛ በኋላ እናንተ እውነት ያላችሁ ፀጉር ቤት እንደዚህ ይሰራል እንዴት ትላላችሁ? አሁን እንግዲህ ጉዱን እዩ። እዩዋቸው እንግዲህ እንደዚህ ሰርተን
አያችሁ አያችሁ እንዴት እንደሰራ ይኸው ይኸው። አንዳንዴ እንደዚህ ሙያውን እያሳየን እኔ ጋር ከገባችሁ ሁሉም ነገር ታያላችሁ። ጌታ ላይቡ ጋር መኝታ መንጠፍ ምናምን አሳየው፣ ምግብ መስራት እያሳየው ነኝ፣ ፀጉር መስራት እዩ። እስቲ ከዚህ ሌላ ምን ይሰራሉ? እስቲ ፀጉር ቤቶች ምንድን ነው የሚሰሩት? ፀጉር ቤት ከዚህ ምን ይሰራል? ጌታ በልጥ መሆን አለባችሁ። ግን እያያችሁ እስቲ እያያችሁ ይጠቅማል። ጌታን እዩ። ፀጉር ቤት ነው የሚከፍተው ከዚህ እጅ ከዚህ በላይ ምን አለ? ገና አርቲውን እዚህ ጋር አርቲ አድርጌ ነው ማሳያችሁ። እንግዲህ ምን ይደረጋል? እናንተ በማስታወት እያያችሁ የራሳችሁ ፀጉር መስራቱ ቀላል ነው። ግን እኔ አንድ ቀን ፀጉር ቤት ሄጄ አላውቅም። ሰው ሰርተን አያውቅም። ያው ኢትዮጵያ ውስጥ ስኖር ያው አንዳንዴ ቢዚ ያደርጋል። ታውቃላችሁ፣ ፀጉራችን ለመስራት ራሳችንን ለማስተካከል ስራው ቢዚ ያደርጋል። ታውቃላችሁ፣ እዚህ ጋር ደግሞ ያለው ስራ ቶሎ ቶሎ ሰርተን እንደዚህ ራሳችንን በጠበቅ ነው። እንሙት እንደ እንግዲህ በእናንተ ቤት ውበት ሳሎን ሄጄ መጣዋ። በእናንተ ፊት እንግዲህ እጄ ያመኛል። እናንተ ፀጉር መስራት እጄን በጣም ያደክማል። ጌታ እናንተ እጄ በጣም ነው ያደከመኝ። ኦኬ አሁን እያለቀ ስለሆነ እንዳይቀላቀል ብዬ ወይኔ በላችሁ ይላል ሰውዬው። ወይኔ በላችሁ እጄ ያመኛል። ወይኔ በላችሁ እናንተ እጄ ያመኛል። ወይኔ በላችሁ ወይኔ በላችሁ። ሰራው እኮ ያው ሰራው አይደለም ሰራው
ዋው እዩ እንግዲህ ቤት ውስጥ ውበት ሳሎን ቤት ውስጥ ውበት ሳሎን መስራት ትችላላችሁ። እንደኔ ማለት ነው። ያው እንግዲህ እናንተ አያምርም? ጌታ እኔ ብቻ ጎበዝ ነኝ፣ በጣም ጎበዝ ነኝ። ጌታ ራስን አደንቃለሁ። እናንተ ላይክ እያደረጋችሁ አይዞሽ በርቺ እያላችሁ ጎበዝ እያላችሁ እናንተ ውበት ሳሎን እኮ ቀጥሏል። ውበት ሳሎን ቀጥሏል። እናንተ ኧረ ውበት ሳሎን አለ እኔ ጋ ኑ ጌታ ዋው ጫፉን በኋላ እጨርሳለሁ። ናቶ ቁም ነገር እንቃል ባቡ ውብ ያጋ ቤት ተታጡ ጸጉር ከት ያለ በጣም ታይሻ ወይኔ ባላችሁ እኔ ያለው ወይኔ የኔ ጸጉር ባንተ ፍቅር ናቶ ተነቦሮ ኤሊቴ ወደ አጋቤቴ ሀይ ፓርቸች ለፉቢያ አጋቤቴ አይ እንተ ጤልሽን ታቆቱት ኦሶ ጉዲ ያደልተ ጤልቴ ወይኔ ባንተ ፍቅር